ወጣት ሆኖ የመቆየት ፍላጎት ሁላችንም ላይ ያለ ነው። ከተፈጠርን ጀምሮ የምንፈልገው ነገር ነው። ነገር ግን ያ ወጣትነታችን እየቀነሰ እየተለወጥን እንመጣለን። ያንን ነገር ለማድከም ለማቆየት ቶሎ እንዳይመጣ ለማድረግ ብዙ ነገር ማድረግ ምንችለዋለን። መጀመሪያ መናገር የምችለው ላይፍ ስታይላችን ጥሩ ከሆነ ማለት 5 ፒለሮች አሉ የላይፍ ስታይል። አንደኛ ኢዝ ኒውትሪሽን፣ ምግብ በጣም 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 ወሳኝ ነው። አበላላችን ጥሩ ከሆነ፣ ኤክሰርሳይዝ ሁሌ የምለው ነገር ነው። ኤክሰርሳይዝ የምናደርገው በጣም ጥሩ ከሆነ እና ሬጉላርሊ የምናደርግ ከሆነ አት ኤኒ ኤጅ። ሶስተኛ ስትሬስ ማኔጅመንት። ስትሬስ በጣም ከባድ ነገር ነው። ስትሬስ ሌቭላችንን ማስተካከል ካልቻልን። አራተኛ በጣም በጣም ኢምፖርተንት እንቅልፍ፣ 4 ሰዓት ተኝቶ መነሳት ሳይሆን 7 እስከ 9 ሰዓት ኳሊቲው ጥሩ የሆነ እንቅልፍ ካለ። አምስተኛ ፋሚሊ እና የኮሚኒቲ ሪሌሽንሽፕ በጣም ዲፕ የሆነና ከሰው ጋር ኮሚኒኬት ማድረግ በጥሩ ሁኔታ። አሁን ለምሳሌ እኛ ጥሩነቱ በጣም ሪሊጂየስ የሆነን ሀገር ስለሆነን ኢንጀነራል ለሄልታችን እና ለብዙ ጊዜ ለመኖር እና ያንግ ሆነን ለመኖር ይረዳል።